በዚህ ቪዲዮ ዋትስአፕ ላይ ለሆነ ሰው ድብቅ ፎቶ ወይም ቪዲዮ ልካችሁ ያንን ፎቶ ያ ሰው ስክሪንሻት እንዳያደርግ፣ ዳውንሎድ እንዳያደርግ፣ ለሌላ ሰው ሼር እንዳያደርግ እንዲሁም የላካችሁት ሰው አንዴ ብቻ እንዳይ ማድረግን እና እነዚህን መሰል የዋትስአፕ ቲፖችን አሳያችኋለሁ። ከዛ በፊት ግን ለማታውቁኝ ሊሎ እባላለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ መጀመራችሁ እንዳለሱ ቀጥታ ወደ ቪዲዮ ጋር። መጀመሪያ ዋትስአፕ ላይ ትገባላችሁ። ከዛ ድብቅ ፎቶ ወይም ቪዲዮ መላክ ወደምትፈልጉት ሰው ጋር ትገባላችሁ። ከዛ እችን ምልክት ትጭናላችሁ። ከዛ ገለሪ የሚለውን ትነካላችሁ። ከዛ የምትፈልጉትን ፎቶ ሊሆን ይችላል ቪዲዮ ትመርጣላችሁ። ይሄን ፎቶ ልምረጥ። ከዛ ኤድ ካፕሽን የሚለው ጋር አንድ ቁጥር ትነካላችሁ። ከዛ ሰንድ። አሁን የተላከውን ፎቶ ያ ሰው አንድ ጊዜ ብቻ ማየት ይችላል። ስክሪንሻት ማድረግ አይችልም፣ ዳውንሎድ ማድረግ አይችልም፣ ወደ ሌላ ሰው መላክ አይችልም። ሁለተኛ ቮይስ ሜሴጅ ስትልኩ የላካችሁትን ቮይስ ሜሴጅ ያ ሰው አንድ ብቻ እንዲያዳምጥና ወደ ሌላ ሰው ጋር ሼር እንዳያደርግ መጀመሪያ መግጃ ምልክቷን ጫና አድርጋችሁ ትይዙና ወደ ላይ ወደ ጋኑ ጋር ስክሮል ታደርጋላችሁ። ስክሮል ካደረጋችሁ በኋላ ወደ ላይ የምታየው ይህን አንድ ቁጥር አንዴ ክሊክ ታደርጋላችሁ። ከዛ የፈለጋችሁትን ያክል ቮይስ ትቀዱና ሰንድ ታደርጋላችሁ። ሶስተኛ ቲፕ፣ አሁን ለምሳሌ 4 ሴንቲሜትር ብላችሁ ጽፋችሁ ጫን ታደርጉና ኮንቨርት የሚለውን ነክታችሁ ወደ ሜትር ወደ ኪሎ ሜትር መቀየር ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሼር እንዳይረሳ። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ ጠብቃለሁ።